لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك. إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. ثم ما بعد. السلام عليكم ورحمة الله وبركاته. الله سبحانه وتعالى فقادك هنا زاري ما يتم فلقوا አንዳንድ በእስልምናችን ላይ ዋና የእስልምና መሰረቶች ውስጥ ዋና ተብሎ የሚጠቀሰውን ትልቁን አርካኑል ሐጅ ለማየት እንሞክራለን። ወሊላሂ ሱብሓነሁ ወተዓላ መተሉል አዕላ። ሁላችሁም የምናስታውሰው በቁርቡ ሰዓት ላይ በሀገራችን በኢትዮጵያ እንዲሁም በሳውዲ አረቢያ ላይ ሳውዲ አረቢያ መንግስት ህገወጥ የሆኑ ሰዎችን ከሀገሬ ለቀው ይውጡ በተባለበት ሰዓት ላይ ኢትዮጵያ ማስ ሚዲያው አገሩ ህዝቡ ቤተሰቡ ሳይቀር በሙሉ ተንቀሳቀሰ። የሳውዲም የቻለውን በመንግስቱም በምኑ መስሪያ ቤቶች በሙሉ ይሄንን የተላለፈ ትዕዛዝ ተግባራዊ ለማድረግ ሁሉም ህዝብ በሚችለው አቅም ተረባረበ። ኸይርም የሚፈልገው ሸርም የሚፈልገው ማለት ነው። هذا لله مثل الاعلى። በጣም አነስተኛ የሆነ ደካማ ፍጡር እንደኛው የሚበላ የሚጠጣ ምንም ሊጎዳና ሊጠቅም የማይችል ኢላ በአላህ ፍቃድ ካልሆነ በስተቀር ያስተላለፈው ትዕዛዝ ይሄንን የመሰለ ሀገራቶችን ዓለሞችን ለማንቀሳቀስ ይችላል ማለት ነው። ሱብሃነል ኻሊቀል አርድ ወሰማዋት። ላኪን አላህ ሱብሃነሁ ወተዓላ ሚን ፈውቀ ሰብዐ ሰማዋት በነብያችን አለይሂ ሰላቱ ወሰላም ላይ እስልምናን አምስቱን መሰረቶቹን በሚያስቀምጥበት ሰዓት ላይ በተለይ ሐጅን ላይ من استطاع إليه سبيلا بلو بتناقروت نبياتنا عليه الصلاة والسلام عالم يمين كساكسبت بل الله سبحانه وتعالى راسو سايكر يهنن انكسكاسي مشاهدك يمي درجلت تلك هنا لوط يدرج على الله سبحانه وتعالى كنزا لوط كم يدرج باشو سووش الله هسجبان لالهن الكباري هنا مالتنا كما إن شاء الله ودفيت بمنايات حديثوش لاي ድንጋዩ ሳይቀር ሐጀሩ መደሩ ሁሉም ነገር ሳይቀር ከከውኑ ጋር አብሮ እንቅስቃሴ የሚያደርግበት ትልቅ የሆነ ረጅም ፕሮሰስ ይኖር ማለት ነው። ለከል ሐምድ ረቢ አላህ اللهم لك الحمد። አላህ በዛሬ በዘንድሮ ላይ ሐጅ ከሚያደርጉ ሰዎች አላህ ያድርገን እላለሁኝ። አላህ Subhanahu Wa Ta'ala መተው ደግሞ ሐጃቸውን መቅቡል ከሚያደርግላቸው ሰዎች አላህ ያድርግላለሁኝ። جاء بحديث النبي عليه الصلاة والسلام عن ابن عباس رضي الله عنه قال قال رسول الله عليه الصلاة والسلام من أراد الحج فليتعجل بلو النبياتنا عليه الصلاة والسلام ሲናገሩ ሐጅን የፈለገ ሰው ፈጠን ብሎ ያድርግ ይላሉ። አንዳንድ ወንድሞቻችን እህቶቻችን አላህ ብሎት አፊያ እጃቸው ላይ አፊያ ኑሯቸው ገንዘብ እጃቸው ላይ እያለ ላኪን ይሄ ጎሏል ይሄን እናስተካክል ለሚመጣው አመት ሐጅ እናድርግ ብለው ሲያበቁ ወደ ኋላ ሐጅን የሚዘነጉ ብዙ ሰዎች አሉ። ይሄ ከዲናችን ጋር ትንሽ የተሳሳተ ነው። መሆን ያለበት ሙስሊም የሆነ ሰው አላህን የሚፈራ ሰው ለአላህ የተታደረ ሰው በተለይ ደግሞ ሐጀተል ኢስላምን በመጀመሪያ ጊዜ ሐጅን አድርጎ የማያውቅ ሰው ነብያችን አለይሂ ሰላቱ ወሰላም ፈጠን ብለው ያ ሐጅ አድርግ ብለዋል። ያነው አሉ ነብያችን አለይሂ ሰላቱ ወሰላም ሲናገሩ የማይታወቅ በሽታ መጥቶ ሊይዘው ይችላል ሐጁን ማድረግ የማይችልበት ማለት ነው። ወይም ደግሞ የሚፈልገው ነገር ሊጠፋበት ይችላል ወይም ደግሞ አንድ ሐጃ ሊመጣበት ይችላልና ሐጁን ያድርግ ፈጠን ብለዋል። رواه ابن ماجه ባወሩት ሐዲሳቸው ላይ ማለት ነው። በሁለተኛው عن ابن عمر رضي الله عنه وارضاه قال النبي عليه الصلاة والسلام الغازي في سبيل الله والحج والمعتمر وفد الله አሉ። ልዩ እንግዳ ብሎ ማለት በእኛ በትንሿ በዝችው አነስ ባለችው አእምሯችን በሀገራችን ላይ ለምሳሌ ትልቁ ስልጣን ያለው ጠቅላይ ሚኒስተር ጋር ነው። የጠቅላይ ሚኒስተር ልዩ እንግዳ ተብሎ ሰውየው ቤተ መንግስት ላይ ትልቅ
መስተንግዶ ተደርጎለት ቢቀበሉት የጋዜጠኛ የውጭ ጋዜጠኛ የኢትዮጵያ ጋዜጠኛ ተሰብስበው ቢቀረጽ በጣም 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 ተደናቂ ተብሎ ሊጨበጨብለት የሚችል የሚያስገርም በጣም ትልቅ ሰው ተብሎ የሚታሰብ ሰው ይሆናል ማለት ነው። አላህ Subhanahu Wa Ta'ala ግን ከዛ በበለጠ ሁኔታ ማለት ነው ከዛ በበለጠ ሁኔታ እዚህ ሰው ጋር የምትገባው ምናልባት ወይም እሱ ሊጠቀምብህ ነው ወይም ደግሞ ምናልባት አነስተኛ ከሆነ ሊጠቅምህ ነው። በኒ አደም እንዳንተ ምንም ላይጎዳህ ላይጠቅምህ ማለት ነው። ላኪን ኢነላህ Subhanahu Wa Ta'ala የሱ እንግዳዎች አድርጎ ضيف الرحمن የአላህ እንግዳ የኔ እንግዳዎች ናቸው ብሎ የጠራቸው ሰዎች ውስጥ አንደኛው አልጋዚ ፊ ሰቢልላህ ለጂሃድ ፊ ሰቢልላህ የወጣ ሰው፣ ሁለተኛው አልሐጅ ወልሙዕተሚሩ አሉ ወዑምራ ያደረገና ሐጅን ነይቶ ከቤቱ የወጣ ሰው ወፍዱላህ የአላህ እንግዳ ነው ብለዋል ነብያችን አለይሂ ሰላቱ ወሰለም። አላሁ አክበር ማ አጅመል ወማ አሽረፍ المكان አላህ ብሎልህ ለአላህ እንግዳነት አላህ አዘጋጅቶ መነሳት ማለት ወላሂ በጣም 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 ትልቅ ጸጋ ነው። አላህ ከነዛ ሰዎች አላህ ያድርገን። ሐቂቃ ለሐጅ ብለው ከወጡ ሰዎች አላህ ያድርገን እላለሁኝ። በዛው ሐዲሳቸው ላይ ምን ይላሉ? ደዓሁም ፈአጃቡሁ አላህ እኮ ጠራቸው ይላሉ ነብያችን አለይሂ ሰላቱ ወሰላም። የአላህን ጥሪ ደግሞ መርሐባ ጌታችን ብለው አሚን ብለው ተቀብለው ሲያበቁ የመጡ ሰዎች ናቸው ይላሉ። ጀዛቸው ምንድነው? ወሰአሉሁ ፈአዕጣሁም የጠየቁትን ደግሞ አላህ Subhanahu Wa Ta'ala ሰጣቸው ይላሉ ነብያችን አለይሂ ሰላቱ ወሰላም። رواه ابن ماجه ባወሩት ሐዲሳቸው ላይ ማለት ነውና በጣም ትልቅ እንቅስቃሴ ትልቅ ስብሰባ ትልቅ በዓለም ላይ ታይቶ የማይታወቅ ድንቅ ነገር ብሎ ማለት ሑጃጅ ቤትላህ الحرم ነው። ሐቂቃ ከሆነ ወላሂ ትልቅ ወፍዶች የአላህ እንግዶች ናቸው። አላህ Subhanahu Wa Ta'ala እንግዶቹን ከሚያከብሩ ሰዎች አላህ Subhanahu Wa Ta'ala ከእንግዶቹ መካከል ከእንግዶቹን የሚረዱ ሰዎች ለእንግዶቹ ቦታ ከሚሰጣቸው ሰዎች አላህ ያድርገን እላለሁኝ። በጣም ትልቅ የሆነ ስራ ነው ማለት ነው ይሄ የሐጅ ስራ። እንደዚሁ ተነስተን ከኢትዮጵያ ሳውዲ አረቢያ መተን መከተል ሙከረማ ሐጅ አረፋ ሙዝደሊፋ አድርገን የምንመለስለት ፕሮሰስ ሳይሆን የአላህ እንግዳ ሆነን ተሸርፈን ስናበቃ በአላህ ረህማ ስር በአላህ ጥላ ስር ሆነን የምንመለስበት ትልቅ ፕሮሰስ ስለሆነ ለዚህ ነገር ሁላችንም መዘጋጀት ያለብን ማለት አለብን ማለት ነው። አላህ Subhanahu Wa Ta'ala በሌላ ሐዲሳቸው ላይ ነብያችን አለይሂ ሰላቱ ወሰለም ሲናገሩ ምን ይላሉ? አቡ ሁረይራ ባወሩት ሐዲስ ላይ አፍደሉል አዕማል አሉ ትልቅ ስራ ብሎ ማለት አሉ ነብያችን አለይሂ ሰላቱ ወሰለም ሲናገሩ አልኢማኑ ቢላሂ ወረሱሊሂ አሉ። አንደኛው አልኢማኑ በአላህ እምነትና በነብያችን አለይሂ ሰላቱ ወሰለም መልእክተኝነት ማመን ነው አሉ። ቂለ ثم ماذا ሁለተኛው ብለው ሲጠየቁ ነብያችን አለይሂ ሰላቱ ወሰለም ምን አሉ? አልጂሃዱ ፊ ሰቢልላህ አሉ። ለአላህ ከሊመቱላህ هي العلا እንድትሆን ብሎ ሰውየው ወጥቶ ሲያበቃ ለአላህ ብሎ ነፍሱን ገንዘቡን ጂሃድ የወጣ ሰው እሱ ነው አሉ። ቂለ ثم ماذا ሁለተኛው ተብለው ሲጠየቁ ነብያችን አለይሂ ሰላቱ ወሰለም ምን አሉ? ሐጁል መብሩር አሉ። ሙተፈቁን ዐለይሂ ቡኻሪና ሙስሊም ያወሩት ሐዲሳቸው ላይ ሶስተኛው ትልቁ ነገር አላህ ጋር ቦታ ያለው ሚዛን ያለው ምንድነው? ሐጁን መብሩር ትክክል የሆነ ተቀባይነት ያለው ሐጅ ከነዚህ ከሁለቱ ስራዎች በኋላ ሶስተኝነትን ይዞ ይመጣል ማለት ነው። አን አይሻ ረዲየላሁ ዐንሃ ወአርዳሃ ኡሙል ሙእሚኒን እናታችን አይሻ ባወሩት ሐዲሳቸው ላይ ምን ይላሉ? ለነብያችን አለይሂ ሰላቱ ወሰላም ምን አሏቸው? ነረል ጂሃዱ አፍደሉል አዕማል ያ ነብዩላህ አሏቸው። እናታችን አይሻ ናቸው እንዲህ የሚሉት አፍደሉል አዕማል እንደው ትልቅ ስራ ብለን የምናየው አሁን በእኛ ባየነው ዘመናችን ላይ አሉ ጂሃድ ፊ ሰቢልላህ ነው። አፈላኑ ጃሂዱ ሴቶች እኛ ሴቶች ወጥተን ስናበቃ ጂሃድ እናድርግ እንዴ ብለው ሲያበቁ ነብያችን አለይሂ ሰላቱ ወሰለም ይጠይቋቸዋል። ላ አሉ ነብያችን አለይሂ ሰላቱ ወሰለም ላ አትወጡም አሉ። እናንተ ምን አሉ? لأن أفضل الجهاد حج مبرور በጣም በላጭ ያለው ጂሃድ ለእናንተ ምንድነው አሏቸው። ለእናታችን አይሻ ሐጁን መብሩር ነው ማለት ነው። ስለዚህ ሐጁን መብሩር የጂሃድን ቦታ ይይዛል ማለት ነው። ስለዚህ በዘመናችን ላይ በተለይ እንደዚህ ፖለቲካው ከእስልምናው ጋር ተቀላቅሎ ከሌላው ቦታ ላይ ተቀላቅሎ ሲያበቃ ጂሃድነቱን ያስጠፋበት የተበላሸበት ሰዓት ላይ ባለንበት ሰዓት ላይ አላህ ብሎት ቀልቡ የጓጓ ሰው ሐጁን ቢያደርግ በጣም በላጭነት ያለው ትልቅ ነገር ነው ማለት ነው። እንደገና ደግሞ አቡ ሁረይራ እንደዚሁ ባወሩት ሐዲሳቸው ላይ ነብያችን አለይሂ ሰላቱ ወሰለም ምን ይላሉ? መን ሐጀ ሊላሂ ፈለም يرفث ولم يفسق رجع كيوم ولدته امه متفق عليه እናቱ ከሆዷ ውልቅ አርጋ እንደጣለችው ህፃን ልጅ ወንጀል የሌለው ማለት ነው። አላህ Subhanahu Wa Ta'ala ብስብስ አድርጎ ጧሂር ሆኖ ሲያበቃ የሚወጣ እንደዛ
የሚሆንበትን ትልቁን ሂደት ነብያችን አለይሂ ሰላቱ ወሰለም ነግረውናል። ሱብሃንአላህ እኛ አሁን ጀነት ውስጥ ከገባን በኋላ ከሚያስደስቱን ነገሮች ውስጥ አንደኛው ምንድነው? እድሜ ገፋ ያረገ ሰው ያረጀሸው አላህ Subhanahu Wa Ta'ala እድሜውን ረዘም ያደረገለት ሰው ጀነት ውስጥ ሲገባ አሁን በዚህ እድሜ ከሆነ ትንሽ ቅር ሊለው ይችላል። ማለት የፈለገውን ነዒመ ዱንያ ወልአኺራ አለ ሑሩል አይኑ ምኑን ሲሰማ ቀልቡ ይጓጓል። ላኪን አላህ Subhanahu Wa Ta'ala ሲሰጠው ምን ያደርግለታል? እድሜውን ወደ 33 መልሶ ሲያበቃ ጎልማሳ ወጣት ለሁሉ ነገር በቂ የሆነ ሁሉን ነገር ማድረግ የሚችል ማለት ነው። حتى جاءت عجوزة عند النبي عليه الصلاة والسلام يا نبي الله እኔ ጀነት ገባለሁ እንዴ ብለው ሲጠይቋቸው ኢነል አጃኢዝ ላይ ይድኹሉ ጀና አሏቸው ነብያችን አለይሂ ሰላቱ ወሰለም። አጃኢዝ እኮ አሮጌት እኮ ጀነት አይገባም ብለው ሴትዮ አለቀሱ። በጣም ደነገጡ። የሳት ነኝ ብለው ማለት ነው። አልገባቸውም ምስጥሩ። እንደሱ ማለት ሳይሆን አሉ ነብያችን አለይሂ ሰላቱ ወሰለም አንቺ ጀነት ስትገቢ በዚህ ባሮጊነትሽ ሳይሆን ወጣት ሆነሽ ነው ብለው ነብያችን አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ስለዚህ ሰውየው ከሚመኛቸው ነገር ውስጥ ትልቁ ነገር ምንድነው? ወጣትነቱ ተመልሶለት ወጣት ሆኖ የሚኖርበት ሰዓት ነው። በዚህ አሐዲስ ላይ ነብያችን አለይሂ ሰላቱ ወሰለም ሲናገሩ ከዛ ከሰውነት ለውጥ የበለጠው ለውጡ ማለት ነው የቀልብ ለውጥ የቀልብ ንጹህነትን የሚያስገኝ ፕሮሰስ ምንድነው? ሐጅ ቤተላሂል ሐራም ነው። ከየውመ ወለደቱ ኡሙሁ ብለዋል። እናቱ ሆድ እንደወጣ ህፃን ልጅ አላህ ወንጀሉን ያጥብለታል ብለዋል። አላሁ አክበር። ይሄን የመሰለ በጣም ትልቅ የሆነ ከናቱ ሆድ ውስጥ እንደወጣ ተደርጎ የሚታይ ከሆነ ወላሂ በጣም ትልቅ ሸረፍ ነው። አላህ Subhanahu Wa Ta'ala እንደዛ ሆነው ከሚመለሱ ሰዎች አላህ ያድርገን ላለሁኝ። ከዛ በመቀጠል እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ሲናገሩ ምን ይላሉ? ማ ሚን የውሚን አክተሩ አን ያእቲከ አላሁ ቢሂ ዐቢደን ሚነ ናር አሉ። ሰውየው እኮ አላህ Subhanahu Wa Ta'ala ሰዎችን ከእሳት በጣም በከባድ ሁኔታ አውፍ የሚላቸው እጥቅ የሚያደርጋቸው እከሌ ልጅ እየተባለ ስሙ እየተጠራ በዚህ በአዱንያ ላይ ከእሳት ወጥተሃል የሚባልበት ቀንና ትልቁ ሰዓት ቢኖር የውም አረፋ ነው አሉ እናታችን አይሻ ባወሩት ሐዲሳቸው ላይ ማለት ነው። إنه ليد ይላሉ አላህ Subhanahu Wa Ta'ala እኮ ይወርዳል አሉ ثم يباهي بهم الملائكة فيقول ما أراد هؤلاء ይላል አላህ Subhanahu Wa Ta'ala ሙስሊም ባወሩት ሐዲሳቸው ላይ ይሄንን ይናገራሉ እናታችን አይሻ ማለት ነው። እና ስለዚህ አላህ Subhanahu Wa Ta'ala ከእሳት አውፍ የሚላቸው ሰዎች የት ላይ ነው በብዛት ያለው? በዚህ በአዱንያ ላይ ማለት ነው። የውም አረፋ ላይ ነው። አላህ Subhanahu Wa Ta'ala የውም አረፋ ከሚቆሙ ሰዎች አላህ ያድርገን። ሐጃቸውን መቅቡል ከሚሆኑ ሰዎች አላህ ያድርገን ላለሁ ኢንሻአላህ በሚቀጥለው ፕሮግራም ላይ ስለ በለየት ባለ ሁኔታ ሐጀተ ነቢ አለይሂ ሰላቱ ወሰላም ዚያረተ መስጂድ ረሱል አለይሂ ሰላቱ ወሰላም እነዚህን የመሳሰሉትን ለማየት እንሞክራለን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك